كما تقولوا خبرات تخطاتلتي تصبتيوب ألا تعرف حبرتاتنا حزنا قريبنا لنا تصبق صانع التمنينا نبر أزاز في الحيلة محارة برجير الجنرال تفرى مامو مسحوحات يكون إرترا كم زي ترخبو إلا وغيرهم عبل إلا محاران تساليو زلو نهلون حدقا أبتقراين إرترانونا تساليو سلازلو حبيرنا زين صرح المخنات أكلون كبلو دما تزاريبهم عبقو قدا جنرال مقبه لا تحيزم دما مسنا يتبقى جنرال تركب تقيو راي فلتن نحنا هونا يندلن زور برجير جنرال تفرى مامو تسرعت كن نادف عنا مخان كفلت على ويلو سرعت بالتقلنا بالإعلام حارز قبرو زلو بدل على أيو حزو ونو تقرأ داق ما يتنكس على زبولو برجير جنرال تفرى مامو ناب منتا كم رح يقل تبلقن أبغى على خير رأينا قبل تزاريبو بزي مود دابرنا تتابعنا زبولو تم جنرال أبز أنا زسالتنا يوفري لمدن أتكن زرخبنا الأيو تما إلهم برجير جنرال تفرى مامو مساحات زبطات كوين هاجرنا ندحنا أنتنو دبيو تحرمو وال كالو تنتيكونا عرفنا مرأي جميرنا أين خبلو አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ታይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ሰሜነኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። አሜሪካ ብልዕልም ራሕት ሕወሓትን ወታደራዊ አዘዝትን ማዕቀብ ንምግባር ትቀራረብ ኣላ ክብል ዘኢኮኖሚስት ፀብፂቡ መንግስቲ ኣሜሪካ ኣብ ልዕሊ ውልቀ ሰባት ገዛ ውድብ ሕወሓትን ሕልተ ፀጥታ ናይቲ ኣብ ፀበባ ዝበዝሑ ክልል ትግራይ እገዳ ክገብር ይኽእል እዩ ተባሂሉ ሓደ ኣሜሪካዊ በዓል ስልጣን ነዚ ኢኮኖሚስት ኣብ ዝሃቦ ሓበሬታ ኣሜሪካ ነቶም እቲ ዞባ ናብ ዘይምርግጋዕ እትዮም ናብ ኩናት ክምልሱ እዮም ኢላ ዝኣመነትሎም ሰባት ንምቕፃዕ ኣብ ኢድና ዘለዉ መሳርሕታት ፖሊሲ ወፃኢ ጉዳያት ክትጥቀም ብቐረባ ትሓስብ ኣላ እዩ። እዚ መጠንቀቕታ ዝወሃብ ዘሎ ኣብ ወርሒ መጋቢት ብሓይልታት ምክልኻል ትግራይ ዝተገበረ ፈተነ ዕልዋ መንግስቲ ኣብቲ ዞባ ወጥሪ ብሓያል መልክዑ ብምዕባይ እሞ ኣብ መንጎ ኢትዮጵያን ጎረቤት ሃገር ኤርትራን ዝካየድ ዘሎ ምጉሳም ነጋሪት ኩናት ክሳብ ድሕሪ ምልዓሉ እዩ ክብል ዘኢኮኖሚስት ሓቢሩ። ክቡራት ተኸታተልትና ነዚ ዕለት ሓደና ረኸብኩም ሓበሬታታት ነዚኦም ይመስሉ ነይሮም። ንተወሰኽቲ ሓበሬታታት ቻናልና ሰብስክራይብ ግበሩ፣ ቤተሰብ ይኹኑ።